ምን ነገር ሸጦ ትላንት የቀረው ብር ትላንትና አንወጣም ነበርኩ ብሎ ወከፈል ነው ስልኩን ለኛ ብትነግሩ ነው አረብስ ማለት እንጋ በራያ በላ ውሃ ልቅዳለ ምን ታሜ አሁን ሁሉም ነገር አልፏል። ምንድነው እንትን የምትለው? እስሞል ስልኩ ተሽጧል። ኧረ ቻርጇለሁ እቤት ነው። ኧረ ቻርጇለሁ ነው እንዴ? ምንድነው እንደዚህ ምንድነው የምትደባብቀው? አሁን ከተነሳ በኋላ እኮ እንትን ቢላንትን የሚል ነገር የለም። ውሃ ጠጣ እኮ አንተ አሁን ማን ነው ካደንግጥ ለላስ ኖርማል ነገር እኮ ነው። ምንድነው የምትለው? ታሜ ስልክስ ታሜ ተቻርጇል ቤት። አሁን ዝም ብዬ የማንን ስልክ ይዤ መጥቼ ነው። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ዛሬ ያለነው ለምሊጋ ነው። ታሜን ይዘነው መተናል። እግዚአብሔር ይመስገን አሁን ደህና ነው። አሁን ደህና ነው አይደል? ደህና ነው አሁን። እንትኑም ያው ቁስሉም እየታጠበለት ነው። ጧትም ትላንትና ነበር እዚህ የመጣ ነው። ጧትም ተመልሰን ሄደናል። ቁስሉ ታጥቦለታል። አሁን ደህና ነው ብሎናል። እንግዲህ ያስቸገረንም አይደለም እግዚአብሔር ይመስገን። ለዚህ ራሱ መብቃቱ እኔ እንደዚህ በሱ ጭንቀት እንደዚህ ይሆናል ብዬ አልጠበቅኩም ነበር ቤተሰቦች። ብቻ እኔ ምንም የምለው ነገር የለም እግዚአብሔር ይመስገን። ዛሬ ደግሞ የመጣ ነው ግዴታ ያለበትን ሁኔታ ለእናንተ ማሳየት ስላለብን ነው። ምክንያቱም ከመጀመሪያ ጀምሮ እስከ መጨረሻ ማወቅ ስላለባችሁ የጀመርነው ነገር ስለሆነ ማለት ነው። እና ከእግዚአብሔር ጋር የነቀዶ ጥገና በሰላም አጠናቀን እኛም ከዚህ ሁሉ ጭንቀት ምናምን ተገላግለን እና ዛሬ ለምሊ ቤት ይኸው ተገኝተናል። እሱም በማስታመም እና ይሄንን ጭንቀት ከእግዚአብሔር ጋር እሱም ይለቀዋል ብለን እናስባለን። እና እግዚአብሔር ይመስገን ብቻ ለሁሉም ነገር በኮሜንት እና በውስጥም በቃ ስትደግፉን የነበራችሁ ስትጨነቁ የነበራችሁ ፋሚሊዎች በጣም ከልብ ነው የምንወዳችሁ እና በዛም ልክ ከልብ እናመሰግናለን እላለሁኝ። እና ቤተሰቦች ያው እንግዲህ ስንመጣ ለምሊን የምናገኛት መስሎኝ ነበር እኔ። ያው እንዳጋጣሚ ደግሞ ለምሊ እዚህ ያለችም ማለት እዚህ አይደለችም። አሁን እዚህ አይደለም ያለችው ቤተሰቦች እና ቤተሰቦች እውነቱን ለመናገር በቃ በጣም ደስ ብሎኛል እኔ ማለት በሰላም ተጠናቆ ለዚህ መብቃቱ ማለት እና ቤተሰቦች የምሬ ነው የምላችሁ የጓደኛ ጥግ ነው እግዚአብሔርን። ማንም ሰው ቢሆን ስልኩን ሸጦ የሚያሳክም ጓደኛ እኔ እስከዛሬ ድረስ የምሬ ነው እንደዛ ይባል እውነቴ ነው። አይ ይሄን ነገር ቢሰማ እንደሚጨነቅ ስለማውቅ መስማት እንኳን የለበትም። ግን አይ እንዴት ናችሁ? ሰላም ነው? ሰላም ነው አለ ታሜ ለማየት መጣችሁ ነው? አይ እሱ እንኳን ተኝቷል። አሁን ግን እስከዛሬ ነው መታመም አልሰማሁም ነበረ እኮ ማለት እኛም እኮ ያልተናገርነው ያው ቢኒም ያልነገራችሁ በጣም ይጨናነቃሉ ብሎ ስላለ እኮ ነው። እኔም ትላንትና ነው የሰማሁት እና በዛ ላይ ስራ ይበዛባችኋል ምናምን ብዬ ስላሰብኩኝ ምናምን ነበር ያልነገርኳችሁ። ግን ብትናገሩ ጥሩ ነበረ ማለት አለ አይደለ? እኛ ራሱ አለ አይደለ ደንግጥ። እኔ ትላንትና በጣም ነው የደነገጥኩት ማለት አለ በቃ ደንግጫለሁ። እሱ መታመሙ ምናምንና እስከዛሬ ቢነግሩ ጥሩ ነበረ። ቶሎ ይሻለው ነበር እናስታመው ነበር። ግን ብቻውን አሁንም እኮ ማስታመም እንችላለን እኮ አሁንማ ቤት ነው ተኝቷል። አዎ ግን እሱም ስለነበር ከጎኑ አንቺንም እዚህ ከምናስጀምልም እዚህ ስለሌለች በቃ አንቺንም ከምናስጨንቅሽ ምናምን ብለን ያልደወልነው ወደ አንቺ ማንንም ግን ለማንም ያልተናገርነው ለዛ ነው። አይ ጥሩ አላረጋችሁም። ግን ብትናገሩ ለኔ ቢያንስ ብትነግሩኝ እኔ ታሜ እንደዚህ አይነት ነገር ከኔ ይደብቀኛል ብዬ ስላላሰብኩኝ ታሜ ጭራሽ በቃ ታሙና ምንም አይቀም እኔ ነኝ ሁላ ያስገቡት ምንም አይቀም ነበር ታሜ እና በቻውን ታሟል ቤት ነው ያለውና ግባው እንዴ ጣያይታችሁ እዚህ ጋር እንግባ ግባው ነው ቤተሰብ ተከታተሉ። አረ ግባው አረ ጫማርጊ አረ ችግር የለውም ግባ ማረኝና አረ ገቢ ታሜ ታሜ እንዴት ነው አለ? እሺ እንዴት ነው? እሺ እና ታሜ አሁን ደህና ነህ? ምግብ ትንሽ ብላ እሺ ትንሽ ምግብ ይብላ።
ሆዮ ግን እስከ ዛሬ እንደዚህ መሆንሽ እንካይ ብላ አሁን ደህና ነህ? ያኔ እንደዛ ብለህ እንዳላስቸገርከኝ ምናምን እሞታለሁ ምናምን ብለኸኝ አሟርተህ እንደዛ እንዳላስቸገርከኝ ግን ቆይ ይሄ ሁሉ ነገር እንዴት ነው ማለት ለኔ ሳትነግሩኝ እናንተ ራሱ ድንገት ነው ጨናነቁ ወዮ ማርያምን መናገር ነበረባችሁ ግን ጥሩ አይደለም እንደዚህ የሆነ ታውቃለህ ተበዳለሁ ማን ይዛ ብላ ስለምብለኝ አሁን እዚህ ተበዳ ለእውነት ምግብ አስቸግሮ በስማምቦል ቆይ ግን ቆይ አንተ ብር ከየት አምጣችሁ ነው እንደዚህ ያሳከማችሁት ምናምን ብር ከየት መጣ የብሩን ነገር ዋናው ታከማችሁት አሁን እኮ ደህና ነው እኮ አይ መደባበቅ አሁን እሱም ደህና ነው መደባበቅ ምናምን ምንም እዚህ ጋር ምንም አይሰራም እና ታሚ ምንድነው አይደለም ደረሰ ማርያምን እሱ ማለት በቃ ስልኩን ምናምን ነገር ሸጦ ታሚ ትላንት የቀረው ብር ትላንትና አንወጣም ነበር እኮ ብሎ ወጣፈል ነው ስልኩን ለኛ ብትነግሩ ነው አረብስ ማለት እንጋ በራያ በላ ውሃ ልቅዳለ ምን ያልሽው ታሜ አሁን እኮ ሁሉም ነገር አልፏል። ምንድነው እንትን የምትለው? እስማው ስልኩ ተሽጧል። ኧረ ቻርጇለሁ እቤት ነው። ኧረ ቻርጇለሁ ነው ነው እንጂ ምንድነው እንደዚህ ምንድነው የምትደባብቀው? አሁን ከተነሳ በኋላ እኮ እንትን ቢላንትን የሚል ነገር የለም። ውሃ ጠጣ እኮ አንተ አሁን መምለስ ነው ካደንግጥ ብለህ ኖርማል ነገር እኮ ነው። ምንድነው የምትለው? ታሜ ተቻርጇል ቤት። አሁን ዝም ብዬ የማንን ስልክ ይዤ መጥቼ ነው። እስኪ ጌታ ነው አንተ በእናትህ ታሜ አሁን አትፈታ ተቀመጥ። አታምነኝም እንደ አንተ ውሃ ጠጣ። እውነት ነው በቃ አሁን እኮ ምንም የሚፈጠር አንቺ ምንድነው ነገር የምታጋቢው? ከምትጣሉ ብዬ ነው ታዲያ መናገር የለብኝም ማለት ነው። እንኳን ተናገርሽ ማርያምን ስልኩ አንተ ነገር ምንድነው እኮ ይገዛል ስልኩ ምን ሆነህ ነው ታሜ ደግሞ አንተ ቁጭ በል አንተ በቃ ልጅ ተምሎ እስኪ አንተ ምን ሆነ አልታም እየበላ ውሃ ጠጣ ኧረ መቅዲ አይደለም አቢኒ ቢናውን እኮ በቃ ደህና ነህ ተሽሎሃል አይደለ ተነስተህ ነገ ከነገ ወዲያ እኮ ይከፈላል ብሩ በቃ ስልኩም ይገዛል ስልክ ነው አይደል የሰው ነፍስ አይደለም እኮ የተሸጠው በቃ እሺ ከተሸጠ እንኳንም ተሸጠኩ እንዴ ተሸጠ ስልክ ነው አንዴ ታሚ በቃ ነው ማመጣው ኪታም ትችነው ማን አታምጣ ይቀር ምን ያደርግልኛል እኔ ስልክ አሁን እኮ እሱ ዓለም ስለጠየቀችኝ ግዴታ መናገር ስላለብኝ ነው እንኳን ተሸጠ ስልክ ምን ይፈጣ እንዴ ብር ስልክ አንተን ይሆነኛል እንዴ ይበልጣል እንዴ ከጤና ይበልጣል እንዴ ስልክ ታምራት ይሆነኛል እንዴ የሰው ነፍስ ነው እንዴ ታምራት ያረ በእናትህ ከነው ጠጣ በእናትህ አንተ አንቺ ዝም ብለህ ምን ነገር አይደለም ማን ነገር አይደለም እስቲ ጠጣ አንተ ወይኔ ጉዴ ፈለው ልጁ አንቺ ነሽ እኮ ይሉ ነገር የምታነሺው ሰውን ባትናገሪ እሺ እንኳን ተናገረች ማርያምን ስልኩ ደግሞ ማለት ነው ካንተ የሚበልጥ ነገር የለም አንተ ዝም ብለህ ተኛ አንተ ዞር በል ከፍል አድርገው አንዴ ተኛ ዞር በል በእናትህ ቀቢኒ ዝም በለው እሺ ብላ በቃ አንቺ ምግብ ብላም ለምንድን ነው የማትበላው? አይደለም ቀይታም አይደለም ስማኝ እሺ አንዴ ስማኝ ውሃ ጠጣንካ ውሃ ጠጣበት ተንይላል ናትን ይላል አይታም ማማን ተወን ጠጣና ተነስ ቀይልቀቀ ወይኔ ባለፈውም እንደዚህ አስደበርኪ እንዴ ታሚ ይሁን ያለው ነው ማርያምን እንኳን ተሸጠ አንተ በእግዚአብሔር ተናገር ወይ በእናትሽ ታሚ ታኛዛው አንዴ በቃ እንደዚህ ሆና እንትን አትበል እስኪ አትዳፈር ታምራት በኢየሱስ ስም ምንድነው ምን ሆነካል ተሻለ መሰለኝ ጉልበት አለ እንዴ ከትናንቱ ዛሬ ይሻላል ማርያምን በጣም ይደፋፈራል እኮ ለዛ ነው ሊመታን ዳንኩ ብሎ ሊመታን ልትማታም አይ አሁን አውራኝሽ እንዴት አሁን ስልኩ ምንድነው ያልሽው ስልኩ በቃ አለቀ አሁን እኮ ምንም እኮ የሚቀየር ነገር የለም ምንድነው የማይቀየረው ነገር ሲቀጥል ደግሞ ክፈል አለክሰ የለም እኮ ምንድነው እንደዚህ ጓደኛክ ነው አንተ ታሚ ስልክ ታሚ ይሆነኛል እንዴ ስልክ አንተ ይሆነኛል አረበል እንዴ ምንድነው አንተ ቁስሉ እንደምትነካው አለ አንተ እንትን አትበል አንተ ማን ስለሆንክ ነው ለኔ የምከፍልልኝ ለምን ለምን የሚሸጠው ታሚ በማርያም አንተ ያበና ደግሞ ቁስሉ አሁን ነው የተባለው ወይ ሁሉ መስዋዕት የከፈለለትን ቁስል ታበላሻለህ ተው ምንም አይሆንም በቃ እኔ ተሽሎኛል እንደው
እንደውም ደህና ነኝ። አራት ደፋፈሩ አንተ ቁስል ማርያምን ዛሬ ነገ ሳትል እኔ አካውንት ላይ ባለፈው የሆነ ሰው 10 ሺህ ብር ልኮልኛል። እግዚአብሔር ይስጠውና እሱን እንትን በልና ስንት ብር ነው እንትን ታሚ አሁን እሱን ተወውና ማለት ነው ውሃውን ጠጣ። ከዛም በኋላ በቃ ሁሉም ነገር ምንድነው አሁን ጠጣ። አንተ ጓደኛ አንተ እሱ ተረጋጋ፣ ውሃ ጠጣ። ምንድነው አይከፍልም። አንተ ስልክን አሸጥም ለጓደኛ አንተ ለኔ ምን አሸጥልኝ ማለት እኮ ነው። በዚህ አይነት አንተ እኮ በቃ እኔ ታምሜ ምናምን ቢሆን እኮ በቃ አሸጠው ማን እንዴ? ታምሜ ምን ይሆንከ ነው? የማይጨቃጭቅ ነገር እኮ ነው። አሁን እኔ የመጣሁት እግዚአብሔርን እንድናመሰግን ነው። ማርያምን ተሽሎታል። ተመስገን ለማለት አብረን ለማመስገን እኮ ነው ዛሬ ተጋግዘን ይሆናል ነበር። ዛሬ ደህና ነው። በቃ ተሽሎሃል። በቃ ተሸጣ እና ደግሞ ካንተ ስልክ የሚበልጥ ነገር የለም። እንኳን ተሸጠ ደግሞ ጦስክ ሲቀጥል ደግሞ እሱ ክፈለኛ አላለህም እኮ የጓደኛ በቃ ጓደኛዬ ነው። እኔ እያለሁ እሱ መሞት የለበትም ብሎ ነው አይደል የሸጠው። በቃ እንኳን ሸጠው። ስልክ እኮ ነው እንዴ ይጠፋል እኮ ስልክ ተሰብሮ ምን ይጠፋል? ስንት ነገር ይሆናል። ሌባ ይሰርቅሃል። ተሰርቆ በቃ ይሄ ስልክ ወይ ተሰርቆ ነው ወይ ጠፍቶ ነው። በቃ እንደዛ ብላ አስበው። ውሃም ሊበለው ይችል ነበር። እንዴት ምንድን ነው እንደዚህ የምትሆን? እሷው ምግብ ግን ብላ ምንድን ነው ደግሞ ብላ ራስን እየጎዳ አቆሰለን። ደግሞ እንደዚህ አትበል። ዝም ብለህ ብላ ዝቅ በል እግርህን ቁስል እንዲያትበለው እንዲያትበለው እጥፍ አትበለው። እሺ እውነቱን ነው። ዘርጋ በል ደግሞ ዘርጋ በል ቁስል እንትን ነው እንትን በል። እሺ አንተ ግን እንትን አትበለው። አዲስ ቁስል እኮ ነው። ምንድን ነው እየሆንክ ያለው ታሚ? ኦኬ መናገር አልነበረብንም። በቃ ካለፈ በኋላ ነበር መናገር የነበረብን። ሲጀመር ምን ሲጀመር እኔ ኮሌስትሮል እኔ እግዚአብሔርና ታዲያ በቃ መናገር አለበት። እውነቱን መውጣት አለበት። በቃ ሲጀመር ደግሞ እንኳን ተሸጠ ነው ማለት ያለበት። እንኳን ተሸጠ ስልኩ እንዴ አንተ ብትሞትስ አሁን ያ ስልክ ተቀምጦ እንዴ? እኛ እዚህ እኮ ደውለን እኮ ማስጨነቅ ስላልፈለግን ነው። ስልክ ነው እቃ ነው እኮ ታሚ ልታስረዳኝ እኔ እኮ ለምን ጉዝ ታውቃለህ? ጉዝ ነገር ደግሞ እዚህ ስለሌሉ ይጨናነቃሉ በሚል ነው። ብትደውሉ ይሻል ነበረ። ብንደውል ደግሞ ትጨናነቃለች። እዚህ የለችም ይባል በቃ ስልኩን ሳይሸጥ እናሳክመው ነበር እና ደግሞ ችግር ነበረ። እንኳን ተሸጠ በቃ ተሸጠ አይደል? አሁን ማንም ሳይሰማ ሳይደናገጥ ተሸጠ። እንኳን ተሸጠ። ታሚ አትጨናነቅ። ዋናው አንተ ደህና ሆነህ እነ ድሮአችን አንዴ በቃ እኔ ላውራ። አሁን እናንተ ዝም ብላችሁ እኔ ሲጀመር አውቄ ነበር። አቅሜን አውቄ ነው መጀመሪያ ኦፕሬሽን አልሆንም ነው ያልኩት። አቅሜን ስለማቅ ነው። ገብቶሃል አይደል? ሰው ማስቸገር ስለሌለብኝ አንቺ ስልክ እንኳን አንተ ታሚ ምንድነው አሁን? በቃ ዝም ብለተኛ በኢየሱስ ታማሃል አይደል እንዴ? ዝም በል በቃ። ለምን ዝም አትልም ታሚ? አንደኛ ቁስል ሊፈታ ይችላል። አትወራ አትናደድ ብሎሃል አይደል? ላስረዳሽ መግዲ ላስረዳሽ ነው። በረም ስሚ አለም ስሚ እልስ እኔ ለምለም ጋር እንዳይደወል ያረኩት ብሩኬ ጋር ደውል ሰው ብሩኬ ጋር ደውሎ ይኸው ዛሬ ላይ እኔና ብሩኬ ምን ላይ እንዳለን እሱ ያውቃል። ገብቶሻል? ወንድሜ ያትበለኛ ብሎኝ ጥሎኝ ሄደው። ለምለም ጋር ደግሞ አደውል ያልኩት ያለ ምክንያት አይደለም። ለምለም ስንት ስራ አለባት ዛሬ ላይ ስንት ነገር አለባት። ገብቶሻል አይደል? ወጪ እንዳታወጣ አንደኛ ደረጃ ለኔ ወጪ እንዳታወጣ ነበረ። ለኔ ብዙ ዋጋ ከፍላለች። ወጪ እንዳታወጣ ያልኩት እስኪ በእናትሽ አንቺ ደግሞ ዝም በል በቃ ዝም በል ታሚ በቃ። እሺ አሁን እኮ ድናል። ዋናው እሱ እኮ እግዚአብሔር ይመስገን። አሁን ይሄው ኦፕሬሽን ጨርሰን አትለፍልፍ ብዙ በቃ ትታመማለህ። ቁስሉ እንደገና አንተ ነህ ስንት ነገር እንትን የተባለለት ነገር አንተ አልታከመም እኮ ያልኩት ለምን አታሳክመኝ ማለት አይደለም። ገንዘብ ይላትም ማለት አይደለም። ቁስሉ እንትን ይልባል። ተኛ በቃ ሲጀመር ተኛ እኮ ተኛ። መድኃኒት ወሰደ እንዴ? መድኃኒት ወስዷል። እሺ ስልኩ እኮ ከአንተ የሚበልጥ ነገር የለም። አሁን ተኛ በቃ። ምግብ አበላ ይሄ እኮ ምንም የሚያናድድ ነገር አይደለም። በቃ ምግቡን አንቺ እሺ በቃ ተኛ። እሺ እናንተ ይነሳል። እኛም አሁን እኮ በልተን እኮ ነው። ኧረ ማሬን በል ማሬን ማይሆን ነገር ታደርጋለህ። ማይሆን ነገር እና ታዲያ እሺ እኔ እኮ በዚህ ለወጪ ጊዜ ለምለም ጋር አልደውልም። ለወጪ ጊዜ ለምለም ጋር አልደውልም። እኔ አጠገባለሁ አንዴ። ምንድነው እየሆንክ ያለው? እኔ አጠገባለሁ አንዴ።
እኔ ገንዘብ ኪሴን ስለማቅ እኮ ነው አልታከመም፣ ኦፕራሲዮን አልሆንም ያለው። እሺ ገብቶሃል? እሺ መሞት አለብህ ታሜ፣ መሞት አለብህ ግዴታ። ስንት ጊዜ ነው አትጮቁ ስላለብህ የሰው ነፍስ ነው እንዴ ጠፋው? በኢየሱስ ማንተ አሁን እኔን ራሱ እያናደድከኝ ነው። እግዚአብሔርን በጣም እያበዛከው ነው። በቃ ዶክተሩ አትናደድ ብለዋል። አርፈተኛ አትጮ ደግሞ በቃ ሲቀጥል ደግሞ ይሄ የሚያናድድ ነገር አይደለም። እንኳን ተሸጠ እንኳን ጠፋ በቃ የሰው ነፍስ አይደለም። ሲቀጥል ደግሞ እንዴ በጣም አበዛው ታሜ። እንዴ ጓደኛ ካደለ እንዴ እንዴት ነው የምታስበው? በቃ ዝም በል ታሜ። እኔ ቢኖርኝ ያላደርግም ማለት አይደለም እንዴ። እኔ ስለነበራለሁ በጊዜው እኔ ብር ቢኖርኝ ጓደኛዬ ነው ካላሳክምም ብር ካለኝ የሆነ ነገር አላረግም። እሺ ታርገ አንተ ብትሆን አታደርግም። ተናገር። አንተ ብትሆን አታደርግም ወይ? ዝም በል በቃ አንተ ራሱ እሺ በቃ ዝም በል እንዴ። አንተ አታደርግም ነው? እሺ አለም እስኪ አንድ ነገር ላስረዳሽ። ስሚኝ ላስረዳሽ። እኔ ለምለም እኔን አታሳክመኝም? ታሳክማለህ። ለምለም ይቅር ጋሻ ያሳክመኝም። እኔ ለምለም ትቅር ጋሻ ያሳክመኝም። እሺ ለምን አልተናገርም? ያሳክመኛል እኮ መናገር ያልፈለኩት ሰውም ላይ ሸክሞኝ ራሴም ላይ ሸክሞኝ መኖር ስለማልፈልግ ነው። ገብቶሻል አይደል? ከዳንኩ በኪኒኒ ልዳን ብዬ አንድ እህታችን የመጨረሻ ደረጃ ይኸውልሽ ስሟን መጥራት ባልችልም አንድ እህታችን 10,000 ብር ልካልኝ ነበር። እሺ በዛ 10,000 ብር መድኃኒት ምናምን ታከምኩ አይደል? መድኃኒት እሺ አሁን ተረጋጋ። አሁን እኮ ነው ቁስሉ እንዳይፈታ ነው እየፈራሁ ያለሁት። እግዚአብሔር ኧረ አንተ ልጅ አዲስ ቁስል ነው አይደለ? ይገዛል በቃ አልተሸጠም። ተው በቃ አሁን ይኸውልህ ያወጣውን ገንዘብ ንገረኝ። ሰምተሃል አይደል? ያወጣትን ገንዘብ ንገረኝ። እኔ እንትን በተቻልኩ ጎዳና ሞጥቼ ለለምን አስፋልት ዳር ሆቴልም ላውጣ ለማንም ልንገር። ገብቶሃል አይደል? ታሚ ማርያምን አሁን ተነስቼ እሄዳለሁ አልመለስም። ታሚ እንዴት ነው እንደዚህ የምትለው? ቆይ ታምራ አንቺ ስንት ነገር የሚሰራብሽ ስልክ እኮ ይሁን በቃ እንኳን ሆነ ይጠፋ አይደል? አንተ ደህና ትሆን እንጂ ማለት ነው። ቀጣይ ደግሞ እዛ የበለጠን ታመጣለህ እኮ ታሚ። ብቻ አሁን አንተ ደህና ሁን ይሻልህ እንዴ። በቃ ማን ነው የሚያመጣው? እኔ ነኝ የማመጣው። በቃ ሰርተህ ታመጣለህ። ገና ወጣት እኮ ነህ። እንኳን ታመሜ ጤነኛ ሆኜ ያላመጣሁት ልጅ ታመሜ ነው የማመጣው። እሺ አትጩ እንዲሻልህ አሁን ይሻልህ። ትታመምና ትድናለህ። ድጋሚ እንደዚህ አይነት ቃላት ብታወራ ማለት ተነስቼ ነው የሚሉ ድጋሚ ማለት አይደል? አንተ ታረጋለህ ነው እሱ ሲያረጋው እንደዚህ ይሆን እንዴ? አንተ እኮ ታረጋለህ አይደል እንዴ? እሱ ቢታመም አንተ አትሸጥም ስልክህን? የጓደኛ ጥግ ነው ያሳየ። በቃ አለቀ። ሲቀጥል ደግሞ ስልክ ነው ይበላሻል፣ ይጠፋል፣ ይሰዳል። ሰራሽ ነገር እኮ ነው እንዴ። አንተ ብትሞት ግን ማንም አይመልስም። ስልክ የሚመለስ ነገር ነው። እሱም ቢሆን አደርገዋለሁ አይደል? መቼም እኔ በጣም ነው የማመሰግነው ቢንዬ፣ ይሄን አድርገህልኛል። በጣም ነው የምወደው፣ በጣም ነው የማከብረው ማለት ምናምን እንትን አለ እንድትለኝም አልፈልግም፣ እንድትለኝም አልጠብቅም። እኔ የምፈልገው አንድ ነገር አለ ከሱ። ስልኩን በስንት ሸጠው፣ ለእኔስ ስንት ወጪ ወጣልኝ፣ ስንት ወጪ ወጣብኝ። ከዛ ሂሳብ አድርገህ ትነግረኛለህ። እኔ ከማንም ተበድሬም ሆን ለምኜም ሆን ይኸውልህ መግቢ አድርጎልኛል አይደል? እሱ ማንም አላደረገልኝም። በቃ አንተ አድርገልኛል። በጣም ነው የማመሰግነው ታሚ። ማንም አላደረገልኝም። ማንም ስላላወቀ እኮ ልንገርህ፣ የሸጥክበትን ስልክን የሸጥክበትን ብር ንገር፣ የታከምኩበትን ብር ንገር። ገብቶሃል አይደል? ለእኔ ብለህ ስልክን ሸጣለህ አይደል? በቃ የታከምኩበትን ብር ንገረኝ፣ እኔ እሰጥሃለሁ። ዝም በል ታሚ። እንዴ ምንድን ነው መሰነዝርብኝ? እንደዚህ አትበለኝ። እኔ ኖርማል ትክክለኛውን ነገር ነው የምናገረው። ማርያምን አንቺ ማርያምን ታሚ፣ አሁን እግዚአብሔር ይመስገን አንተ ተነስቼ ጌትኛ አልመለስም። ማርያምን በቃ እኮ አሁን ይሻልክ ደህና ሁን። እሺ አሁን አንገረኝ ነው የምትይው? ይነገራል። በቃ ንገሪኝ፣ እንደጀመርሽው ንገሪኝ። እግዚአብሔር ያለ ቀን እነግራለሁ፣ የሆነ ቀን እነግራለሁ። ቁጭ ብለን ይሄን ሁሉ ነገር አልፎ ምንም ነገር ይቅር በቃ ዋጋ የሚናገር ምናምን እኮ በነገራችን ላይ ይናል እኮ ማለት ነው። በቃ የሚያስቸግር ብር አይደለም። ድነሃል፣ እግዚአብሔር ይመስገን። የሆነ ቀን እነግራለሁ አልፎልን ምናምን አይሻል። በቃ ይለፍና አንተ የሚሻልክና ደህና ሁንና ሁሉም ነገር ይስተካከላል። በቃ ይነገረኝ የምትል ከሆነ ይነገራል። ግን እሱ ክፈለኝ አላለህም። በጣም እያስቀየምከው ነው ታሚ። እግዚአብሔርን እኔ ካንተ እንደዚህ አልመለስም። እንዴ ማንኛውም ሰው እኮ ቢሆን ለጓደኛው በጣም ብዙ መስዋዕትነት ይከፍላል። ይሄ ደግሞ በጣም ትንሹ ነው። አንተም ብትሆን ስልክ ቢኖርህ ትሸጥና ታረጋለህ። ምንም የምትሰራበት ስልክ ቢሆን ምክንያቱም የሰው ነፍስ ነው ስልክ። ሰው የሚሰራው ሰው ሰራሽ ነገር ነው። ነፍስ ግን ብትሞት አንተ ነገር ማንም ይመልስክ ሰው የለም።
እኮ አንተ አንድ አመት ብትሰራ እኮ ታመጣው። አንድ አመት ብትሰራ የምታገኘው ብር 6 ወር ብትሰራ በስነ ስርዓት የምታገኘው ብር ጠፋና በቃ እንኳን ወይኔ አሁን ዶክተሩ አትጨናነቅ ብለዋል። እንደ በቀደሙ ደም ያስመልሳል ብዙ ነገር በቃ የተባለው አሁን ራስን አስታም ውስጥ ላይ ጭንቀት እንዳይኖር የሚያስጨንቀው ነገር እንዳይኖር ብለዋል። በቃ አሁን ቀጥል የሚያስጨንቅ ነገር ተረጋጋ ምናምን መናገሬ ደግሞ ስህተት ከሆነ በጣም ይቅርታ ጌታ። እኔ ለዚህ በቃ አንቺ ስትጠይቂኝ ግዴታ ላንቺ መናገር ስላለብኝ እኮ ማርያምን እንዴ ለኛ ለለምለም አልተናገርም። ሁለተኛ ደግሞ ዝም ብሎ መሞት አለበት አይደለም። ስልክ ሌላ ነገር ይሸጣል እኮ እንዴ ወይ ለለምለም አልተናገር ወይ ስልኩ ተሸጣ አልተሸጣ ምን ያናድዳል? ስልኩ እንኳን ተሸጠ ተውሰት እንዴ አንድ አመት ብትሰራ እኮ አይደለም ስልክ 3-4 ስልክ ታመጣለህ እና ዋናው ያንተ ጤንነት ነው የመጨረሻ ደረጃ ነው እየተባለ እንዴት ነው ስልክ አይደለም ስንት ነገር ይሸጣል እንዴ? የሰው ልጅ እኮ መሬት ሽጦ ነው አይደል እንደሚታከመው? ይሄ ደግሞ ስልክ ነው በቃ አለቀ። ይሄ የሚያስጨንቅም የሚያጨቃጭቅም ነገር አይደለም እኮ ማግዲ ነገር እኮ ሰው ለራሱ የፈለገውን ነገር ቢሸጥ ችግር የለው አይደለም። ያለውን ንብረት ስልክ ምናምን ታይና ማለት ነው። ታሚራ እኔ ተነስቼ ኬድኩኝ አልመለስም። ታሚራ እያስቀየምከው ነው ታሚታ። እግዚአብሔርን በጣም እያስቀየምከው ያለህበት ሁኔታ እያሳሰበኝ ስለሆነ እስካሁን ቁጭ ያልኩት። ታሚራ አሁን ደግሞ ብሄድ ሌላ ጭቅጭቅ ነው። ስለዚህ በእናትህ በቃ ታሚ ዝም በል። ውስጥ ላይም እንዳታብሰለስለው። ብር ነው በቃ ብር ነው በቃ አለቀ ደቀቀ። ምን ይፈታል እንዴ? እንኳን ተሸጠ እንኳን ደህና ነው። በኢየሱስ እንደዚህ ሰውን ታርቃለህ አንተ? ኧረ በፈጣሪ ስም እንዴት ሰው በልክ ከገንዘብ ጋር ይወዳደራል እንዴ? በምን ይወዳደራል? በቃ አሁን ተቀማጥ ማን ይመልስ ነበር? ማንም። ስልኩ ግን ነገ ትተካዋለህ። አንተ ግን አትተካም። በቃ አሁን እና ተኛ፣ እረፍት አድርግ። እሺ አሁን ተኛ በቃ። ትራስ ጨመርልክ። አይ ትራስ እንኳን አይጨመርለት እንደዚህ እንትን ነው ይለዋል ስላል እንደዚህ ቆሰሉ ስለሚታጠብ በቃ ይተኛ። እኛም ወደ ውጭ እንውጣ። ውጭ ላይ እንትን እንታውቁታለን አይሰራ